ዱባይን አቡዳቢን አደበላልቆ ዱባይን አደበላልቆ በኢትዮጵያውያን ታሪክ ታይቶ ተሰምቶ የማይታወቅ በኢትዮጵያውያን ዱባይ ላይ ታሪክ ታይቶ ተሰምቶ የማይታወቅ ከባድ ሰርግ ከፊት። ሰላም አለይኩም ያ ናስ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። አንቺ ልጅ እንደው የቱ ጋር ደረሽ? ወይኔ ቲክቶክን አንሸራታ እስከ መጨረሻው ቪዲዮ ሄዳለች። ሱብሃነከ ያ ረቢ እኔ እኮ እንደው ዲያ ነው ገባው። አሁን ይሄን ስልክ ብናጥቃት ያለ ጩኸት ጎረቤት ራሱ ይረበሻል። እኔ ቀርቶ ማለት ነው። ያው አሁን ቪዲዮ ሲጨርስ ነጥቃትና ትንሽ አልቀሳ ጦስ ሰጥቻ ባብላታለሁ እንጂ እና ዛሬም በአዲስ ቪዲዮ መተናል። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን። ዛሬ ደግሞ የመጣ ነው ዲቦራ ልታገባ ነው አሉ ጋይስ። ዲቦራ ቲክቶከሯን ታውቃላችሁ? ብዙ ነገር ስትባል የኖረችው ቲክቶከር ዲቦራ የማንንም ቱሪና ፋወሬ አሸንፋ ጌሟን ተጫውታ አዲስ አበባ ላይ የስንት ሚሊዮን ብር ቤቷን ግዝት ታርጋ ስታበቃ አሁን ልታገባ ነው አሉ። ሰርጓ ደግሞ ቅውጥ ያለ ዱባይ ላይ ታይቶ ማያቅ ነው ተብሏል ጋይስ። ምንጭ ከማን ነው የሰማሁት መሰላችሁ? እና ከማን የሰማነው? ከቅርብ ጓደኛዋ ከጉሽ እንደሰማነው የዲቦራ ሰርግ ዱባይ ላይ ታይቶ ማያቅ በኢትዮጵያኖች ዘንድ ታይቶ ተሰምቶ የማይታወቅ በጣም አስደማሚ ሪከርድ የሚሰብር ሰርግ እንደሆነ ተነግሯል። መቼ እንደሆነ ቀኑ አላቅም። እንደውን የስገምት ዛሬ ሮብ ነው ምናልባት ወይ ነገ ነው። ከነገ ካለፈ ቅዳሜና እሁድ ነው የሚሆነው ብዬ አስባለሁ። መቼም በአርብ ቀን ሰርግ አለ እንደ ጋይዘን እንጃ በጁማዓ ቀን ሰርግ ይኖር አይኖር አላቅም። ብቻ ዝግጅቱ እንግዲህ ዛሬ ጀምሯል። ዲቦዬ ዛሬ ፈካ ብላ ጸጉሯን ምናምን አስተካክላ መታለች። እና እኔና ማሚማ አሁን ለዲቦራ ሰርግ ልንሄድ ይዘን የምንሄደው ጎመን ገዛን እላችኋለሁ። ምክንያቱም ሰው ሰርግ ሲሄድ አበባ ምናምን ነው ይዞ የሚሄደው። አበባ ምን ይሰራል? አይጠቅም። ከሁለት ቀን በኋላ ይጣላል፣ አይበላ። በዚህ ኑሮ ውድነት ሰርግ ስትሄዱ የሚጠቅም ነገር ይዛችሁ ሂዱ ወገን። ከሁለት ቀን ከሶስት ቀን በኋላ ያዲ ወደፊት ጎጆ መውጫ የሚሆናቸው ወይም የሚበሉት ነገር ይዛችሁ ሂዱ። አሁን እኔና ማሚ ይሄን ይዘን ያለን ከሰርጉ በኋላ አባልና ሚስት ያው ወደ ኑሯቸው ሲመለሱ ቅጥቅጥ አድርገው አልጫቸውን ሰርተው ይበሏታል። ወዲያውም ብዙ ቫይታሚን አለው። አበባ ምን ይሰራል ብለን ይሄን ገዛንና አለ ገና ስንል ቆይተን አሁን ስልክ ላይ ቢዚ ሆና ነው እንጂ አለ ገና ካላመጣሽ እያለች ራሱ አንዴ የጨፍረን ሁሌም ካላመጣሽ አለችና እላችኋለሁ። ዲቦዬ የብዙ ሴቶች ምሳሌ መሆን ያለባት ሴት ናት። በነገራችን ላይ ብዙ ሴቶች እንደሱ አይነት ኬስ ሲገጥማቸው የራቁት ፎቶ ሲያዝባቸው ራሳቸውን ያጧሉ፣ ራሳቸውን ያጠፉ በህይወት የሌሉ አሉ። በህይወት የሚያሉ ከሰው ርቀው ከጓደኛ ከሁሉ ራሳቸውን አግልለው በዲፕሬሽን ውስጥ የሚኖሩ ብዙ ሴቶች አሉና ዲቦራ ግን ያ ሁሉ ነገር ተይዞባት ወጥቶባት ገለመሌ የማንንም ወሬ ሳሰማ ለማንም ሐሜት፣ ትችት፣ ስድብ ለማንም ጆሮ ሳሰጥ ሰጥለት ብላ ተዓላማዋ ደርሳለች ማለት ነው። እንደዚህ አይነት ሲያጋጥማችሁ ሴቶችዬ ተነቀሰው ሲፈልግ ሽጠው ከፈለክ የፈለክ አድርገው ብላችሁ ዝም ብላችሁ ወደፊታችሁ ተጓዙ። ያ እንደዚህ የሚያረገው ከሃዲ ወንድ ትቀርበታለሽ እንጂ ከሱ ምንም የሚቀርበት ነገር የለም። እንደዚህ አይነት ሸለፈታም ወንድ ከህይወትሽ ውስጥ ሲወጣ በዚህ ምክንያት ሲወጣ አንቺ ነሽ የቀረሽበት። አንቺ ጠንካራዋ ሴት ለሚገባው ለጠንካራ ወንድ ተቀምጠሽ ትቆያለሽ ማለት ነው። የራስሽን አላህ እስከሚሰጥሽ የራስሽን ሰው እስከምታገኝ ድረስ ምንም ቢቀርብሽ ነገር የለም። እና ዲቦራ ታውቃላችሁ ብዙ ነገር ባመነችው የራሴ ባለችው አንሶላ በተጋፈፈችው ሰው ብዙ ነገር ሶሻል ሚዲያ መውጣት የሌለበት ነገር ወጥቶባት ያን ሁሉ ነገር በጣጥሳው አልፋ ጆሮ ሳሰጥ ስለኔ ቲክቶክ ላይ መተው እነ ገለቴ እነ ሊያሾ መንደሬዎች ለጊፍት ብለው ማለት ነው ወገናቸውን አበሻዋን ወገናቸውን ለነጭ አሳልፈው ሰጧት። እዛ ሲንበጣረቁ ስለኔ የተነሳ ውዝግብ ካለ እንዲቀንስ አልፈልግም እንዲጨምር ነው። 10 ሆናችሁ ከሆነ የተሰበሰባችሁት 40 ሆናችሁ ተሰብሰቡ እንድትሰበሰቡ ነው የምፈልገው እያለች ዝም ብላ ወደ ፊቷ ተጓዘች። ያው እንደዛ ሲወዛገቡ እንደዛ ምናለው ያጫሳልሙ ምናምን ነገር ሲሏት ማለት ነው። እሷ ወጣ ቪዲዮ ምን አለች? ስለኔ የተነሳ ውዝግብ ካለ እንዲቀንስ አልፈልግም። ሞር እየተወዘገባችሁ እንዲቀጥሉ ነው የምፈልጉ። ዛሬ 10 ሆናችሁ ከሆነ የተሰበሰባችሁት እኔ ልታሙ ነገ 40 ሆናችሁ ተሰብሰቡ። አይ ዶንት ኬር አለቻቸው። አሁን ይሄው ጌሟን ተጫውታ
አዲስ አበባ ላይ የስንት ሚሊዮን ብር ቤት ነው አሉ የገዛችው ጋይዝ። የ7 ሚሊዮን ነው የስንት ሚሊዮን ብር ቤት ገዝታለች ምናምን ሲሉ ሰምቻለሁ። እና ዲወየ እንኳን ደስ አለሽ። እኔና ማሚማ አበባ ይዘን እንመጣ ማን ነው ጎመን ይዘን እንመጣለን። ሰርጉን እንታደማለን። ሌሎቻችሁም ሰርግ ታደሙ። የሰርግ ስትሄዱ የምትለብሱት ልብስ ከሌላችሁ ደግሞ ከኔ ግዙ። እኔ ጋር ለበረካሽ በተመጣጣኝ ዋጋ ኪሳችሁን በሚመጥን ዋጋ አለላችሁ። እኔና ማሚም እንሄዳለን እላችኋለሁ። በብዙ ፈተና ውስጥ አልፋ ዲቦ ያን ሁሉ በጣሳ ለዚህ ስለበቃች እኔ በራሴ በግሌ በጣም ደስ ብሎኛል። ደስታችሁን ግለጹላት። ጉች እንዲያለችው ሰርጉ በጣም ቀውጢ ነው ተብሏል። እኔ እንደው መቼ እንደው ሰርጉ ባወቅኩት የዛን ቀን የትም ከቤት አልወጣም። ምክንያቱም እኔ ከቤት ከወጣሁ ዋይፋይ ዳታ ስለሌለኝ ሁሉ ነገር ያመልጠኛል ጋይዝ። ውጭ ሁሌ ስመጣ ማታ ስመጣ በቃ ማታ ዝንብ አትወድም። አንድ ዝንብ ጤዝ ካለች ራሷን ታቃፋል እና ማታ ስመጣ ሁሉም ነገር አምልጦኝ በቃ ይደክመኛል። ማሚም ደግሞ ተስልክ ጋር ሳወራ እሷም ላይ ማያስ ስላለበት እንጣላለን። በቃ ሳልሰራ አተኛለሁ ማለት ነው። እና አሁን ቀኑ ያወቃችሁ ሰዎች ካላችሁ ሹክ በሉ ኮሜንት ላይ። ከቤት አልወጣም የዲቦ ሰርግ ዕለት ቤት ነው የምውለው እንዲታደም ማለት ነው። አዎ መቼስ የዘመኑ ሰርግ ያው በአካል አይከድ በኦንላይን ነው የሚታደመው። ስለዚህ ቁጭ ብዬ ሪከርድ ምንም ሳረግ ወሬውንም እንዲያመጣላችሁ የዲቦ ባል ይሄ ነው ያ ነው ምናምን እያልኩ እንዲያመጣላችሁ ቀኑን ታወቃችሁ ሹክ በሉ ኮሜንት ላይ ማለት ነው ጋይስ።